በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። እንኳን ለመድኃኔዓለም ዓመታዊ መታሰቢያ በዓሉ በሰላምና በጤና አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች የወለተ ማርያም ሚዲያ ተከታታዮች ዛሬ መድኃኔዓለምን ዓመታዊ ክብረ በዓሉን የሚዘክሩልን እህቶቻችን እህተ ማርያም፣ ወለተ ዮሐንስ፣ ወለተ ገብርኤል፣ አስካለ ማርያም፣ ወለተ ማርያም፣ ጸዳለ ማርያም፣ ወለተ ኢየሱስ ናቸው። ውሃ፣ የመኪና ትራንስፖርት፣ ምግብ ሙሉን የሚችሉልን ከ600 በላይ ነው የምናበላው። እግዚአብሔር በወጣ ይተካላችሁ። ዳቦ ያዘዙን ደግሞ ወለተ ሰማዕት አስካለ ማርያም ኃይለ ገብርኤልና ገብረ እግዚአብሔር ልጇና ባሏ ናቸው። አስካለ ማርያም እንደውም እህታችን ከ27 ዳቦ በላይ 27 ዳቦና እንዲሁም 10 ውሃን ያዘዘችልን። እግዚአብሔር ባወጣችሁት እጥፍ ድርብ አድርጎ ይተካልን። ቀሪ ገንዘባችሁን ይባርክልን፣ በቤቱ ያጽናልን። አለው በነፍስ አለው በስጋ ይበላችሁ መድኃኔዓለም አባቴ። እንግዲህ ቀጥታ ትንሽ ጉንፋን ይዞኛል፣ ጉንፋን አልተወኝም። አሁን ቀጥታ የምንሄደው ወደ ዝክሩ ወይም ዝክሩን ምግቡን ወደ መጫኑ እንሄዳለን። እያንዳንዱን ፕሮግራም የተወሰነ ፓርት ቀንጨብ እያደረግን እናሳያችኋለን። አብራችሁን ሁኑ። መልካም በዓል፣ ለዓመቱ በሰላም በጤና ያደርሰን። እጅግ እንወዳችኋለን፣ እናመሰግናለን። መድኃኔዓለም ከሁላችን ጋር ይሁን። ደህና ሁኑ። እንግዲህ መቄዶንያ ደርሰናል። ይሄው የሁሉ ጉድ ትላላችሁ። እሺ ይሄ ሁለተኛው መኪና ዛሬ በሁለት ነን። ቀራጭ ሚሮናል። እንግዲህ በቃ ወደ ማንሳቱ እንሂድ። እዛ ተስተካክሎ ይሁን ትንሽ ችግር የለም። ይግቡ እኔ እዛ ለሳምፕል ስለማነሳ እንግዲህ ወረደን። ከኋላም ዳቦ አለ። ያንኛው የሚከፈትላቸውና አንድ ላይ ይውጣ። እኛ እንዝም እንግዲህ መቄዶንያ ውስጥ ነን። ይችላል። አይ እንዳይወድቅባችሁ አረ እንጀራውን አባት አታደራርበው እንዳይለጣጠቅና ስናነሳው ትንሽ እንዳይ እውነት በል። አረ በስመ አብ እሱን እንጀራን ሰው አባት እሱን አንሳው አንዳንዱ ነው። ምክንያቱም እንትን እንዳይ መቀዘኔት እንግዲህ እንደዚህ የገባ ነው እንጀራችን። አረጋውያንም እንደዛ አለው። እንግዲህ መድኃኔዓለም አባቴ የነፍስ ዋጋ ያርግልን። ከ600 የበለጠ ምግብ በዚህ ሁኔታ አዳራሽ እንገባለን። ይሄ አዳራሹ በሚያምር ሁኔታ ነው የተዘጋጀው። ካነሰውን በርዝቅ አለ። እውት ይሄ አንድ ረድፍ ነው። ይሄ ደግሞ ከዚህ የተነሳ በጣም ሰፊ ነው። ስማም ደስ እንደሚል እውት ይታያችኋል። አስቀናችሁ እዚህ መገኘት ራሱ መልካም ነው ትላላችሁ። ይሄ ለእንግዶቻችን የሚሆን ፕሮግራም የሚሆነና እሺ እንጀራውን አንድ ፊት ወጡን አንድ ፊት ይደረግልን። ቆይ እናስተናግድና ካሜራውን እናቆማለን። ፖዝ ላድርገው። ቆይ እንግዲህ ውት ዳቦአችንን እናሳያቸዋለን። እሺ እንጀራውን አንዳንዱን ብደርቡትም ችግር የለው። ውሃውን እዚህ ጋር አድርጉልን አባቴ፣ እዚህ ጋር አድርጉልን። እንግዲህ ወደ 40 ምናምን እሽግ ነው ውሃ የታዘዘው። ደስ ይላል። እሺ እንጀራውን ቀስ እያላችሁ ሰፌዱ የተነሳውን እንጀራ እንደሱ አድርጉት። እንደሱ ይደርደር። ወጡ 3 ስለሆነ እንደሚችለው አድርገን። እሺ አሁን ገና 3 ይቀረናል። ገና እንጀራ አለ። በስማም ትላላችሁ መድኃኔዓለምማ እንጀራው ብቻ ይሁን ቦታ ያዘ ዳቦና ወጡ። እሺ እንጀራ ይደራረብልን። ንዝጋ እነኚህ ቆንጆዎች እነኚህላችሁ። እንግዲህ ይሄ ለአገልጋይ የምንቀርፍበት ወይም እንትን የምንረግበት ነው። አገልጋዮች ዝጋ ይቀዳላቸውና ካህናት አሉ፣ ሙሉ ካህናት ሁሉም ዝጋ አድርገንላቸው የሚጠቀሙ ዳቦውን ላስኪቱን ታላቀቁልኝና እንደዚህ ትደረዱታላችሁ። ዙላ ሰፌድ ስላለ በሰፌድ ይቆርሱልናል። እንግዲህ ታዘዘ ዳቦ አጠይቁን። ተቀበሉ። ኦኬ እንግዲህ ሁላችሁ ዳቦ እንደየገባ ነው። ይለያል ዛሬው
አዎ ፌስታል ላይ እንትነች እንደዚህ ነድሩት በቁመቱ ፌስታል ተቀበሉ። ፌስታል ሁሉም ባንድ አድርጉ። ሙሉን ፌስታል ባንድ አድርጉት። እንግዲህ በአምስት ይሁን አንዳንድ ጨምሪበት። ጎበዝ ወይኔ ሲያምር። እንግዲህ የነፍስ አጋር ያድርግላችሁ፣ ያስደፋችሁ፣ የዘከራችሁ። እንግዲህ ምን ያህል ዳቦ እንደታዘዘ እንድታዩት እግዚአብሔር ይመስገን። በጣም ደስ ይላል። ገና ነው ትላላችሁ፣ ካልሆነ እንቀንሰዋለን። የሚወድቅ ከሆነ ነውና ፌስታሉን በሙሉ በአንድ አድርጉትና ፌስታሉ ዝጋ ታደርጉልናላችሁ። በረከትን የሚፈልግ እንትን ይልበታል። እንግዲህ ሙሉን ቆይ ያሳያችኋል። ይለቀ እንግዲህ የዘከረ ብቻ ሳይሆን እንደዚህም በረከት የሰራ እነኚህ ሁለት ቆንጆዎች በእናታቸው አማካኝነት ነው የተዋወቃቸው። ይኸው ዛሬም አብረውኝ እንደዚህ ሲከብደኝ ማድገዝ ሲያስፈልገኝ ነው ስላቸው ወደ ይመጣሉ። እንግዲህ የሁሉ ዳቦ አስቡት። አለቀ። ድስቱ አንዱ ዳቦ እግዚአብሔር ይመስገን አንድ ነው። የከታች ነው ሌላም አለ። እሺ እንቀንሳለን ከአንዱ ጋር ኦኬ። ትንሽ ከዛ አንዳንድ አንሽለት። አራ ይከብዳል። ቀንሽለት እንደው ከሷ አንድ በጣም ከበድ ካለው ላይ አንድ ይበቃል። እንደሱ እንግዲህ ውድ ተመልካቾቻችን ይኸው እግዚአብሔር አምላክ በወጣ የተካላችሁ ይህንን ይመስላል ዳቦ ጋለካኑ ወይም አሁን ካህናት አሉ የመብረቁ ቅዱስ ሚካኤል። የሚገርማችሁ ጠዋት ጀምረው 24 ዲያቆናት 5 ካህናት እያጠኑ ነበር የዋሉት። ዛሬ ካልሄዱ ይህንን ፕሮግራምም እንዲሳተፉ አድርጊያቸዋለሁ። እንግዲህ በሰላም ይምጡና አሳያችኋለሁ። ይሄን ይመስላል። እስከዚህ ያለው የዛሬው ይለያል ያልኩት በምክንያት ነው። ምርጥ ዳቦ ነው። እንግዲህ እስኪ ወደ ወጡ ደግሞ ወስዳችኋለሁ እና እሽግ ነው። እግዚአብሔር ይመስገን። ከዚህ ጀምሮ ይሄ ጠቅላላ በስማ ቀስ አጋዥ ያስፈልጋችኋል። አልችልም አሉ። አጋዥ ያስፈልጋችኋል። ይኸውልህ ጎላ። አረ ሴትም አይችልም ወንዶች። ይሄ ሁሉ እንጀራ እስከዚህ ድረስ ነው። ከውሃው ጀምሮ ከአገልግሎቱ እንግዲህ አባቴ መዳን እንዲህ ውብ አድርገው ነው የጠበቁን። ውብ ያደርግላቸው ህይወታቸውን። ይኸው እንደዚህ ነው እንግዲህ ህዝቡን ምኑን ደግሞ እያንዳንዱን እንደዚህ የምናይ ይሆናል። በጣም ሰፊ አዳራሽ ነው። ትልቅ ነው የቁልቁለቱ። ከዚህ ለአገልጋይ የተባለ ነው። እዚህ ካህናት ይኖራሉ። ቡራኬ የሚሰጡን አባቶቹ ይኖራሉ። በቃ ቀጥታ ወደ ምግብ ስራውና ወደ አገልግሎቱ እንሄዳለን። ሲበሉ ቡራኬ ሲሰጠን ያለውን ደግሞ ፕሮግራም ነጩና ቀዩንማ አትለያዩብን። ይበቃሽ በቃ እሺ በቃ ችግር የለም። ግን መደዳ ቢሆን ነበር የሚመረጠው። ይሁንሽ። ይሄን ወደዚህ ትንሽ አስተካክሎ ትንሽ ግፍ እጅሽ አትንኪማ አትዳፋይ። አተርና ልጫ ነው በቃ ይሄንን ይመስላል። እየከፈትና ሳያችሁ እንዴ በጣም የሚያማምር ነው። ቀዩ በዚህ ደረጃ ነው። ተይው ቀዩን ቼ ይነካሻል። ጥላት ተይው ያይተውታል ሲወጣ የኛውን እስኪ ድንቹ ነው። ድንቹ ካሮቱ እንግዲህ እስኪ እንደሚሆን እናያለን። ቀጣይ ካሜራማን ላንዱ ሰጣለሁ እኔ እንድገባ ማለት ነው። ለማንኛውም ይህን ይመስላል። ሰላማችሁ ይብዛልን። ወጥ እንቅዳ አባቶቻችን እስከሚመጡ። እንግዲህ ውድ ተመልካቾቻችን እዚህ ጋር ለመብረቁ ቅዱስ ሚካኤል ሲያገለግሉ ለዋሉት አባቶች እንዲሁም ደግሞ አገልጋዮች የሚበሉትን ወጥ እዚህ ጋር ካህናት ደግሞ ይሄንን የሚባርኩልን አሉ። እነሱም ስለሚያስፈልጋቸው እዚህ ጋር እንቀዳና እዛ ጋር ከተማያችሁ ቦታ እናስቀምጣለን። በረከት ይደረጋል። በእድሜ በጤና ጠብቆ ገንዘባችንን ባርኮ ዳግም ለዓመቱ እንዲያደርሰን እግዚአብሔር ፍቃዱ ይሁን።
ለአልጋ ቁራኞች እዚህ ሄደ ማለት ተመልካቾቻችን የመድኃኒዓለም ዝክር በዚህ ደረጃ እንደዚህ አምሯል። በደንብ አስገባለሁ። ተቀያር ችግር የለም። ወደዛ ተቃር I
የሁላችን አምላክ ታውን ለአብርሃም ለአብርሃም ለይስሐቅ ለያዕቆብ ለአብርሃም ለጊዮርጊስ ለበላይ ሰብስቦ የተለመነች የተሰጥቷቸው አምላክ ለሁላችን ፈቃዷ ይሁን። የታመሙ ወገኖቻችን ልትፈውስልን ጸሎታችን ልበናችን ተቀበላ ከልጇ ከወዳጃችን ታደርስ አምላካችን ቅዱስ እግዚአብሔርን በዕለተ ቀን የታመሙ ወገኖቻችንን በምሕረት በመንግሥት አሳልፈን የታሰሩትን አስፈታልን በተሰደዱትን መልስልን። ይህን መሳይ ያቀረቡትን ልጆች ማርያም ማርያም ሌሎቹንም እንዲሁም በጉልበታቸው በገንዘባቸው በእውቀታቸው በሀሳባቸው የተራዱ ወገኖቻችን በሀገር ውስጥ በሀገር ውጭ ያሉ እግዚአብሔር በቸርነት በምሕረት ሁላቸውን በበረከት ጎብኝልን፣ በጤንነት ጎብኝልን፣ በያሉበት በረከት ሰጠን፣ ጤናውን ሰጠን፣ ጠብቅልን። እዚህ ያሉትን ወገኖቻችንን እግዚአብሔር በቸርነትህ አስብልን፣ ምሕረቱን ላክላቸው። ሰላም ያዋልከን አምላክ በሰላም እንድታሳድረን በዕለተ ቀን ሀገራችንና ሕዝባችን የታመሙ ወገኖቻችን በቸርነት አስብልን። ሀገራችን ሰላም አድርግልን። የሞቱትን እናርልን። ለሁላችን ለማስተዋልና ተመሙን አድለን። ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርገን እንድትቀበልልን እንዲህ በማለት ስምህን ጠራሃለን። አባታችን ከማወን በክርስቶስ ማርያም ባርነት ተሰብስበን መብረቅ ቅዱስ ሚካኤል ብቻ ሳይሆን እዚህም እንዲማጠን ይችላሉ አባቶች እግዚአብሔር የሚናት ወንበር ጨምሩልን ለአገልጋይ ናቲ ሁኑ በማርያም ሁኑ
አይቻልም። ሁኑ አይቻልም። አይቻልም። ሁኑ እሺ። እግዚአብሔር ይመስገን ናቸው። እንግዲህ አባቶቻችን በዚህ መልኩ ተቀምጠውልናል። እግዚአብሔር ይመስገን። የመብረቁ ቅዱስ ሚካኤል አባቶች እንዲህም ይመጣሉ፣ እንዲህም ይባርካሉ። ታዘውኝ ይህን ስላደረጉልኝ እግዚአብሔር አምላክ ይታዘዝልኝ። እንግዲህ ያው ወደ ምግብ በለታው እንጀምራለን። እግዚአብሔር ከእናንተ ጋር ይሁን። በቃ አሁን ወደ ማደሉ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሜን። እዛ በክፈችላቸው ወጡ ጭልፋን አንዳንዱ ላይ አድርጊ። ክፍቱን አድርጋ ሁሉም አለ። አረጋውያን አባቶች በአጠቃላይ ደረጃዎች ላይ ዛሬ ተሰልፈን ገበራቸው ያስቀምጣሉ። እንደዚህ እስከዛ የተቀባበለ አንዳንድ ዳቦ እዚህ ጋር አድርጎ ዳቦ እዚህ ጋር አድርጎላቸው እነሱ ይሰጣቸው ተሰለፉና እኛ እናቀብላቸዋለን። እሱ እኮ እዛው ደረቅ ማይወስድ አንድ ጭፋ ብንበር እዚህ በሁለት ሰው ታየው ከዚህ ሁለት ያስፈልጋል ማለት ነው። ዝግ ነው።
እናንተ ዝም ብላችሁ ወደዛ ስጧቸው ከጫፍ ጀምሩ ከመጨረሻው ውሃ አድሉልን ውሃ እሺ ማርያም ፖል ላ ዳ ይሄኛው ገና ነው። አንተ እኩል እንዲሆን ይሆነ ይሄኛው ምን ነበረ?
አዎ መጣሁ። አይ መጣሁ። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ያው በሚገባንና ልንረዳው በምንችል በተለይ ሆኖ የማይታወቅ የክርስቶስን ፈለግ በመከተል ዛሬ ክርስቶስ መጋቢት 27 ቀን እንተ ስቅለቱን ስናስበውና ስናወሳው ለሰው ልጆች መድኃኒት የሆነበት ነው። የሚሞት ሆኖ ሳይሆን የሚሰቀል ሆኖ ሳይሆን የሚንቸነከር ሆኖ ሳይሆን ያን ሁሉ መከራ ተቀብሏል። ዛሬ በዚህ ስፍራ ላይ በዕለተ ቀኑ በስነ ስቅለት ቀን ምዕመናንን በተለይ አረጋውያንን የአእምሮ ሕሙማንን በዚህ በመቄዶንያ ስፍራ ላይ ጎንበስ ቀና እያለን ማገልገላችን ጸሎተ ሐሙስ ከመምጣቷ በፊት ዝግጅትም ነች። ሆሳዕና ከመምጣቱ በፊት ዝግጅት ነው። ስግደት ከመምጣቱ በፊት ዝግጅት ነው። ምክንያቱም ለምዕመናን አርአያ ምሳሌ የምንሆነው እኛ ነን። ከዚህ ቀደም የነበረው እንደምናውቀው እንደምንረዳው በአራቱም አቅጣጫዎች ያለው አገልጋይ ካህን ቁጭ ብሎ ሲበላ ቁጭ ብሎ ሲጠጣ ነው እንጂ ሲያስተናግድ አላየንም። እናንተ ሰባተ ልብስን ለብሳችሁ በዚህ አይነት ልክ ላይ ማገልገላችሁ በእውነት ለመናገር በተለይ በክቡር አባታችን መላከ ሰላም ክብረ ሞገስ አባተ መሪነት በመጋቢ ሐዲስ የማነ ብርሃን መሪነት ስለሆነ ነው። ቤተ ምልክ ላይ ዛሬ ጥምቀት ውሎ እንደዋለን ነው የሚቆጥረው። የጥምቀት ውሎ የቀን ውሎ ውሎ አይደለም ነው አይደለም? አሁን ስንት ሰዓት ሆነ ሰዓታችሁ? በቃ ታቦት የዛሬ 2 ወር 3 ወር 4 ወር ጥምቀት የገባው በዚህ ሰዓት ነው። አሁንም እኛ የሚጨረስነው በዚህ ሰዓት ነው። ስለዚህ ጥምቀትን በድጋሚ በሉ እስኪ በሉ ጥምቀትን በድጋሚ በመቄዶንያ የአረጋውያን የአእምሮ ሕሙማን ማዕከል አሳልፍን። በቃ ጥምቀትን ያሳልፍን። የክርስቶስ ስቅለት የሚያስረዳን ትህትና ነው። ፍቅር ወልድን ከመንበሩ እንደሳበው ለሞትም እንዳበቃው በመጽሐፍም ከዚህ የሚበልጥ ፍቅር የለም ተብሎ የተመዘገበለት የክርስቶስ ፍቅር ነው። መጽሐፍም ሲናገር ብርሃናት ዓለም ቅዱስ ጴጥሮስ እኔ ክርስቶስን እንደሚመስል እናንተ ማንን ምሰሉ አለ? እኔን ምሰሉ አለ። እሱ ክርስቶስን መስሎ ታይቷልና ይብዛ የሚመስል በዛሬ ቀን
እኛ 3 ነገሮችን በተለይ በሕግጋት የተጻፉትን ፈጽመናል። በዚህ ስፍራ ላይ ያለን ማለት ነው። እነዚህ 3 ሕግጋቶች የሚባሉት አንደኛ ተርቤ ምን ብላችሁኛል? አብልታችሁኛል የሚለውን፣ ሁለተኛ ተጠምቄ አላጠጣችሁ፣ ሶስተኛ ታምሜ አብልታችሁ። 3 ሕግ በአንድ ቀን ፈጽመናል ማለት ነው። ያቺ ጸሎቷ ሳትቆጠር ማለት ነው። ይህንን ያደለን የአባቶቻችን አምላክ የእስራኤል ቅዱስ ስሙ የተመሰገነ ይሁን። የወለተ ማርያም ሚዲያ ተከታታዮች በተመለከታችሁት ልክ በሀገር ውስጥም ያላችሁ ኢትዮጵያውያን፣ ከሀገር ውጭ ያላችሁ ኢትዮጵያውያን፣ በሀገር ውስጥም ያላችሁ ኤርትራውያን እና ከሀገር ውጭ ያላችሁ ኤርትራውያን በመላው ዓለም የምትገኙ ማለት ነው ወለተ ማርያም ዛሬ የጥቅምት የመጋቢት መድኃኔዓለምን ጥንተ ስቅለቱን 1000 ሰው የሚያህል መስተንግዶ በማዘጋጀት በዚህ አይነት ልክ መግባናለች ማለት ነው። በጋራ ሆነን በረከቱን አግኝተናል ማለት ነው። ባላችሁበት ሰላም እግዚአብሔር ከእናንተ ጋር ይብዛ። እንዳትረሱ እኛ የመብረቁ ቅዱስ ሚካኤል፣ የእጨጌ ዮሐንስ፣ የእናታችን ቅድስት ኪዳነ ምሕረት፣ የሰማዕቱ ቅዱስ መርቆሬዎስ ልጆች ቤተሰቦች ነን። እንደተለመደው በወለተ ማርያም ሚዲያ የታሰረውን ቤተ ክርስቲያን ምን ያድርጉልን? ያስፈቱልን። አይሰማም ድምጻችሁ? ያስፈቱልን። እሲጀን ከፋል ተካተል የታሰረው ቤተ ክርስቲያናችን ምን ያድርጉልን? ያስፈቱልን። እሺ ሁላችሁም ያስፈቱልን በሉ። የታሰረው ቤተ ክርስቲያን ምን ይበሉልን? ያስፈቱልን። ከተፈታ በእርግጠኝነት የምናምነው ወለተ ማርያም በወር 1 ጊዜ እንደምንዘክር ቃል እናስገባታለን። እኛም ደግሞ በወር 1 ቀን እዚሁ መተን ማጠንት እናደርጋለን። ውይ እሰይ ተመስገን፣ ደስ ይላል። እናደርጋለን። ይፈታል አይፈታም? ይፈታል። ስለዚህ ወደዛ የተመለከታችሁ የወለተ ማርያም በሉ። የወለተ ማርያም ሚዲያ ቤተሰቦች ኢትዮጵያውያንና ኤርትራውያን በሀገር ውስጥም ከሀገር ውጭም ያላችሁ የታሰረውን የቅዱስ ሚካኤል የቅዱስ ኪዳነ ምሕረት የእጨጌ ዮሐንስ የሰማዕቱ መርቆሬዎስን በሩን አስከፍታችሁልን እንድንገባ አደራ እናንተ ለበጎ ነገር ስትፋጠኑ ከበጎ ነገር ጋር ደግሞ ታዘዛችሁን መሰረት እናገለግላለን። የማር ጸበል፣ ዕጣን፣ እምነት ባላችሁበት በውጭ ዓለም ሁላችሁም ጋር እናደርሳለን። ወለተ ማርያም በኩል ስለዚህ አደራ አሜን። ዛሬ ስቅለቱ ትንሣኤው ነው። የጌታችን ለሰው ልጆች ማዳን የፈጸመበት ነው። ሊቁ ሲናገር ሚላል እንኳን ሞት ይለዋል። እንኳን ሞት ባትሞት ኖሮ እኛ ስጋህን አንበላም ነበር፣ ደምህን አንጠጣም ነበር፣ ፍቅርህን አናውቅም ነበረ። ስለ ሞት ክልል ግን ፍቅርን አወቅን አሉ። ስለዚህ ከዚህ በላይ ደስታ የለም። ምክንያቱም ዲያብሎስ እስከነ ሰራዊቱ የታሰረበት የአዳም ልጆች ደግሞ ከባርነትና ከእስራት ምን ያለበት ሰዓት የዳንበት የተፈታበት ጊዜ ነው። ስለዚህ ይህንን ጸጋ የሰጠን እግዚአብሔር አምላካችን ስም የተመሰገነ ይሁን። አሜን። ከጠዋት ጀምሮ እስካሁን ሰዓት እንደ ታቦት ስታገለግሉ የነበራችሁ የጥር ታቦት ባህረ ጥምቀት አውረዳችሁ እስከ እንደመመለስ ያህል ያገለገላችሁ ካህናትና ዲያቆናት በወለተ ማርያም ሚዲያ ስም በጣም እናመሰግናችኋለን። እጅግ አመሰግናለሁ። እንዳትለዩ አትለዩ። በወር 1 ጊዜ ወለተ ማርያም አቤት፣ በወር 1 ጊዜ እሺ፣ በወር 1 ጊዜ ትዘክሪያለሽ። እኔ በወር እስከ 15 እመጣለሁ። እዚህ ቦታ እስከ 15 ትመጣለሽ። ስለዚህ መድኃኔዓለምን እንያዘው በቃ ሲመቻችልን፣ እኔ ሲመቻችልን እያንዳንዱን ፕሮግራም ላሳውቃችሁ። በምትፈልጉት እናንተ ትነግሩኝና ትመጣላችሁ ማለት ሁሉም ጋር 15 ቀን ትመላለሳለች። በየ15 ቀኑ በመሃል ባሉ
ታደርጋለች በጎነቷን ማለት ነው። እኛ በወር አንድ ጊዜ እሷ በምትነግረን መልክ ስትነግረን አመቻችተን ከአገልግሎት ጋር ባልተጋጨበት መልክ አንድ ቀን መጥተን ማጠን ታጥረን እንወጣለን። ወይ የጧቱን አገልግሎት ብቻ ማለት ነው። ሰላም ክቡር አባታችን ቡራኬውንና የመጨረሻ ምርቃታቸውን ያደርጋሉ። ወደ ክቡር አባታችን መጋቢ ሐዲስ አሐዱ አምላክ አሜን። የተከበሩ መምህራችን መጋቢ ሃይማኖት መምህር ኃይለ ገብርኤል እንዲሁም ሊቃውንተ ቤተክርስቲያን አባቶች፣ የወለተ ማርያም ሚዲያ ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ለበረከት ለመንግሥተ ሰማያት የምትፋጠሩ ወገኖቻችን በኃያሉና በገናናው በቅዱስ እግዚአብሔር ስም በቸሩ መድኃኔዓለም ስም በዕለተ ቀኑ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? በዚህ ታላቅ በዓል ከሞት ወደ ሕይወት የተመለስንበት ዕለት እንኳን በሰላም አደረሳችሁ። ነገራችን በሰፊው አስተምረዋል። የምንም ጨምረ የለም። የእውነት ኢትዮጵያውያን ወገኖቻችን በገንዘባችን፣ በእውቀታችን፣ በሀሳባችን ወገኖቻችን ይህም ጸጋ ነው፣ በረከት ነው። መድኃኒዓለም ነው ለእያንዳንዱ የሚሰጠው ነው። መድኃኒዓለም ይሄ ለእናንተ ጸጋ ነው፣ በረከት ነው፣ ሀብት ነው፣ ሕይወት ነው ብሎ ለሁሉ የሰጣቸውን ወገኖቻችን እናንተ ደግሞ ነገ የመንግሥተ ሰማያት ኃላፊ ለመሆን በምድር ብቻ አይደለም የምታወራቸው የሰማዩንም ላይ ለምን መጠጥ ተመግቧቸዋል። ምድራዊ ይሄ ኃላፊውን ብቻ አይደለም መግባችሁ የምትቀሩ። አሁን ነገ የማይጠፋ በልተነው የማይጠፋ ጠጥተነው የማያስጠፋ ምግብ ያንን ነው እያደረጋችኋል። የአሁኑ ያልቃል። አሁን ያደረጋችሁት ነገ ስንሄድ ደግሞ የማያልቅ የሕይወት ምግብና መጠጥ ነውና እግዚአብሔር ሁላችሁንም በያላችሁበት በቸርነቱ እሱ ተሰቅሎ ደሙን ባፈሰሰበት በበረከተ መስቀሉ ሁላችሁንም በያላችሁበት ይጎብኛችሁ። ይሄ ነው ትልቅ ሕይወት ማለት ነው። ወገኑን መጎብኘት ማለት ነው። ቤተሰቦቹን እንዲህ የተራቡትን፣ የተጠሙትን፣ የተቸገሩትን አንሺ ያጡትን መጎብኘት ማለት ትልቅ መንግሥተ ሰማያትን ማየት መጎብኘት ማለት ነውና እናንተ አሁን በሰማይ የሚጸድቁ በምድር ያስታውቃሉ። ስለዚህ እዚህ የበለጠ ምን ትፈልጋላችሁ? የመንግሥተ ሰማያት ባለቤቶች ናችሁ። ወገኖቻችሁ እነዚህን ሁሉ በስጋ እንደመገባችሁ አትቀሩም፣ በነፍስ ሁሉ ተመግቧቸዋላችሁ። ለዚያ ያድርሰን። ይህ ዝክራችሁ ለሀገራችን ሰላም የሚሆኑ ለሕዝባችን አንድነት የሚሰጥ ለታመሙ የሚፈውስ ለታሰሩ የሚያስፈታ ለተራቡ የሚያጠግብ ያደርግልን። በያላችሁበት ሰላም እግዚአብሔር ጤንነቱን ሰጥቶ በረከቱን ሰጥቶ ይጠብቅልን። ዛሬ በጣም ለየት ያለ በዓል ነው። እግዚአብሔር አምላካችን ተሰውቶ እኛ ሕይወት ያላበሰበት ቀን። ስለዚህ በዚህ ቀን እናንተ እግዚአብሔርን አስባችሁ እግዚአብሔር ያደረገውን በረከት አሁንም እያደረጋችሁ ነውና በበረከት ይጎብኝልን፣ ክብር ይስጥልን። እኛም ይሄን አናገኝም ነበር፣ ካህናት ዲያቆናቱ አናውቅ ነበር። በማን ምክንያት ነው? በመጋቢ ሃይማኖትና በወለተ ማርያም እኛን የበረከቱ ተሳታፊዎች አድርጎናል እግዚአብሔር። ስለዚህ በወር አንድ ጊዜ እኛ ዝግጁ ነን። እናንተን በላውን የሚጠጣውን እኛ ደግሞ የእግዚአብሔርን ቃል እግዚአብሔር የእግዚአብሔርን አዳኝነት ፈዋሽነቱን ዕጣኑን ሁሉ ነገር አዘጋጅተን እንመጣለን። እግዚአብሔር ሁላችንንም ለዚህ በረከት እስከ መጨረሻ ድረስ አጽንቶ እንዲጠብቀን ፈቃድ ይሁን። ያበላን ያጠጣን አምላካችን ምስጋና ይግባው። የሕይወት የጤንነት ምግብ ያርግልን። ሰላም ያዋለን አምላክ በሰላም እንዲያሳድረን ፈቃድ ይሁን። አምላካችን እግዚአብሔር ሆይ የልጆችህን የወለተ ማርያምንና እንዲሁ የተከታታዮቿን ስጦታ ተቀብለን መንግሥተ ሰማያትን የሚያወርስ ሕይወት የሚያሰጥ የጽድቅ የበረከት እንዲታረግልን ፈቃድ ይሁን። እንዲሁም የአባቶቻችንን ማይጠጋንት ድውየ ሥጋ በሥጋ የሚያሰቃያቸውን ኃይለ አጋንንት የሚያርቅና የሚያስወግድ እንዲታረግልን እንለምናለን።
እግዚአብሔር ሆይ የልጆችን ዝክር የእተ ማርያምን የወለተ ዮሐንስን የወለተ ገብርኤልን የአስቃለ ማርያምን የወለተ ማርያምን ጸዳለ ማርያምን ወለተ ኢየሱስን ወለተ ሰማይትን አስቃለ ማርያምን ኃይለ ገብርኤልን ገብረ እግዚአብሔርን እንዲሁም ሌሎቹ በስውር ሆነው የሰጡትን ሁሉ አንተ ሁሉን የምትመረምር ሁሉን የምታውቅ አምላክ ነህና ስጦታቸውን ተቀብለህ ከአንተ ጋር የሚያገናኛቸው ለቤተሰቦቻቸው ያቀረቡትን ስጦታ የሚያድናቸው ፈውስ የሚሰጣቸው እንዲታረግ እንለምንሃለን። ኢትዮጵያንና ሕዝቦቿን እንዲሁም ተዋህዶ ሃይማኖታችን ከልዩ ልዩ ፈተና ጠብቅልን። አባታችን ሆይ ሰላም ካላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተመረጥሽ ነሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ የማይሰራ ኃጢአትን እግዚአብሔር ይፍታ። ታችን አለኝታሽ እንኳን አደረሰሽ ባለሽ ቀን አደረሰሽ። ምን ሊያዝልሽ? No.